በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ማጣትም ቢሆን በሽታም ቢሆን ሌላም ቢሆን በአኮቴት በትዕግስት ልንቀበል ይገባናል። መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና እንዲል እግዚአብሔር የትኛው እንደሚጠቅመን ያውቃልና ይህን በትዕግስት ልንቀበል ይገባናል። ሮሜ 8:26 መንፈስ ቅዱስ ከኛ ጋር ካልሆነ በቀር ምን እንደሚረባንና ምን እንደሚጎዳን ለይተን አናውቅም። ምን እንደሚረባን ካላወቅን ደግሞ የሚጠቅመንን አንለምንም። ስለዚህ እግዚአብሔርን ስለ ሁሉም ነገር ልናመሰግነው ይገባናል። ማጣት ውስጥ ነህን? እግዚአብሔርን አመስግነው። በሽታ ውስጥ ነህን? እግዚአብሔርን አመስግነው። በሐሰት ተከሳልን? እግዚአብሔርን አመስግነው። መከራ ቢደርስብን እግዚአብሔርን እናመስግነው። ይህ ሁሉ እኛን ወደ እግዚአብሔር የሚያቀርበን ነው። እንዲህ ነገሮችን በአኮቴት ስንቀበላቸው እግዚአብሔር ዕዳችንን ይከፍልልናልና። መከራውን የምንፈራ ማጣቱን የምንሸሸው ከሆነ ግን ዕዳ ከፋዮቹ እኛ እንሆናለን። ስለዚህ በአኮቴት ልንቀበላቸው ይገባናል። እነዚህ መከራዎች ምሕረትን፣ ቸርነትን፣ ስርየተ ኃጢአትን የሚያሰጡን ናቸውና በአኮቴት ልንቀበላቸው ይገባናል። ይህን የምንፈራ ይህንን የምንሸሽ ከሆነ ግን በበደሌ የመጣብኝ አይደለም ብለን እንታበያለን፣ በስንፍና እንያዛለን። ሌላ ብዙ ምክንያት እየደረደርን ልባችንን ከፍ ከፍ እናደርጋለን። ስለዚህም ነቢዩ እንዲህ አለ፣ ሥርዓትህን እማር ዘንድ ያስጨነቅከኝ ለመልካም ሆነልኝ። መዝሙር 119 ከቁጥር 71። ሕዝቅያስ በረከትን ከተቀበለ በኋላ እንዲሁም ይመጣብኛል ብሎ ይፈራው የነበረው መከራ በራቀለት ጊዜ እንደኔ ያለ ማን አለ ብሎ ታበየ። በታመመ ጊዜ ግን ራሱን ዝቅ ዝቅ አደረገ፣ ወደ እግዚአብሔርም ቀረበ። ነቢዩም ይህም ቢረዳ በገደላቸው ጊዜ ወዲያው ፈለጉት፣ ተመለሱ፣ ወደ እግዚአብሔርም ገሰገሱ አለ። መዝሙር 78 ከቁጥር 34። መከራ መልካም ናት፣ ወደ ሕይወት የሚወስደው ደጅ የጠበበ ስለሆነ መከራ በዚህ መንገድ እንድንጓዝ የምታደርገን ናትና መልካም ናት። በመከራ ያልተፈተነ ሰው መንግሥተ ሰማያትን አይወርስም። መከራን በአኮቴት የሚቀበል ሰው በጠባቢቱ ደጅ እየሄደ እንደሆነ ስለሚያውቅ ደስ ይለዋል። በመቀማጠል የሚኖር ሰው ግን ራሱን ከጠባቢቱ መንገድ ውጪ አድርጓልና መንግሥተ ሰማያትን አይወርስም። ሐዋርያው ቅዱስ ጳውሎስ እንዴት በጠባቢቱ መንገድ እንደተጓዘ አስተውል። መንግሥተ ሰማያትን ይወርስ ዘንድ ሌሎችን ከሰበከ በኋላ ሥጋውን እየጎሰመ ያስገዛው ነበር። ቅዱስ ጳውሎስ ስለዚህ ሁሉ መከራው እግዚአብሔርን ያመሰግን ነበር። ሀብት ንብረትን አጣህን? ከሰፊው መንገድ ርቀሃል። ክብርን አጥተሃልን? ወደ ጠባቢቱ ደጅ ቀርበሃል። በሐሰት ተከሳሃልን? በሐሰት ክስ ብቻ ሳይሆን በሐሰት ተመስክሮብህ ተፈርዶብሃልን? ጌታችን ኢየሱስ ክርስቶስ ሲነቅፏችሁ፣ ሲያሳድዷችሁ፣ በእኔም ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ ሐሴትም አድርጉ ይልሃል። በማቴዎስ ወንጌል ምዕራፍ 5 ከቁጥር 11 እስከ 12። ታዲያ መከራ በደረሰብህ ጊዜ ለምን ትበሳጫለህ? ስለምንስ ከመከራው ነፃ ትሆን ዘንድ ትወዳለህ? ብፁዕ ጳውሎስ ከመከራ ይልቅ እረፍትን ፈልጎ ስለዚህ ነገር እግዚአብሔርን ብዙ ጊዜ ለምኖታል። ነገር ግን ጸጋዬ ይበቃሃል፣ ኃይሌ በድካምህ ይፈጸማልና ተባለ እንጂ የለመነውን አላገኘም። በዚያ አንቀጽ በድካም ያለው በመከራ ሲለው ነው። ይህን ከሰማ በኋላ ሐዋርያው ምን አደረገ ትለኝ እንደሆነም ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል በማለት መከራውን በአኮቴት ተቀበለ ብዬ መልስላለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።